ሰላም ጤና ይስጥልን የተወደዳችሁ ከአማራ ብሮድካስት ሴንተር እና አማራ ሳት ተመልሰን ተገናኝተናል። እንዴት አላችሁ? አንዳንድ ጉዳዮችን ወደ እናንተ ማድረስ ስላለብኝ ነው ተመልሼ የመጣሁት። በጣም የምታኮሩ እንደሆናችሁ በዚህ አጋጣሚ ልነግራችሁ ፈልጋለሁ። በጣም በብዙ አፈና ውስጥ የምንሰራ ቢሆንም በጣም ብዙ የሚያኮራ ወዳጅ ቤተሰብ እንዳፈራን ፊል አደርጋለሁ እውነት ለመናገርና በጣም ኩራት ይሰማኛል በእናንተ ማለቴ ነው። ይህንን ፕሮግራም ሼር አድርጉት፣ ለምታውቋቸው 10 ሰዎች ላኩ። እያንዳንዳችሁ ኃላፊነት እንዳለባችሁ ይሰማችሁና አድርጉት። ምክንያቱም እኛን ሳይለንስ ለማድረግ በጣም ብዙ ጥረት ይደረጋል፣ ግን እኔ ደስ ይለኛል ህዝባችን ላይ እኔ በዚህ ትግል ውስጥ በእኛን ሳይለንስ ለማድረግ እኛን ዝም ለማሰኘት የሚካሄድበት ርቀት በጣም ያዝናናኛል፣ ፕላስ ያጀግነኛል እውነት ለመናገር ጠላት ምን እያደረግን እንደሆነ እንደሚያውቅ ሲነግረን ደስ ይለኛል። ስለዚህ በዛ ደረጃ እነሱ እኛን ዝም ለማሰኘት በሚሄዱበት ርቀት ልክ እኛም በየዕለቱ ምን መስራት እንዳለብን እናውቃለን ማለቴ ነውና ላይክ አድርጉ፣ ኮሜንት አድርጉ በዚህ ፕሮግራም ላይ እና ለ10 ሰው ሼር አድርጉ። ከሰብስክሪፕሽኑ በላይ ነው የሚታየው ኤቢሲ። ሁሉ ጊዜ የሚያስገርመኝ ነገር ይሄ ነው። ሰብስክራይብ አርጋችሁም ተመልከቱን እና የማትወዱንም ሰዎች ቢሆን ግድ የላችሁም ሰብስክራይብ አድርጉ። ማለት ከዚህ የምናገኘው ምንም ገንዘብ ስለሌለ ፕሮግራሞቻችንና የምናነሳቸውን ሀሳቦች ሰምታችሁ ከዛ ሀሳቦቻችን ላይ የጥላቻ ምንም ነገር መስራት ትችላላችሁ። በዋናነት ግን ሀሳባችንን ለመስማት ያግዛችኋል እና በተለይ ደግሞ እኔ ከአማራው ይልቅ የጠላት ኃይል ይሄንን ፕሮግራም ሰብስክራይብ ያደርገው ደስ ይለኛል። ምክንያቱም ማወቅ ስላለበት በደንብ መማር ያለበት እሱ ስለሆነ ያስብስብ ሰብስክራይብ ቢያደርግ በጣም ደስ የሚለኝ ያ ቡድን ነው ማለቴ ነው እና የኛ በተለይ አማራው ሌላው ኢትዮጵያዊ ሰብስክራይብ ማድረጉ የራሱ ኃላፊነትም የራሱ ግዴታም ይመስለኛል። ግን ሌላው በተለይ ደግሞ የብልጽግናው ካድሬ ሰብስክራይብ አድርጋችሁ ብትሰሙ በጣም ደስ ስለሚለን ማለቴ ነው። ሰብስክራይብ አድርጉ ይሄንን ፕሮግራም። ሌሎቻችሁ ግን ኮሜንት አድርጉ፣ ላይክ አድርጉ እና ሼር አድርጉት። ፕሮግራሙን ለብዙዎች እንዲደርስ አግዙ። በሳተላይት በተለያየ አማራጭ ረምብልን ጨምሮ ይሄ ፕሮግራም ይሄዳል፣ በትዊተር ይሄዳል፣ በሌሎችም አማራጮች ይሄዳል። ስለዚህ ሁሉም ቦታ ላይ ስላለ በሁሉም አማራጮች ልታገኙ ትችላላችሁ። 2 ቀን ሙሉ ጠፍታችኋል ምናምን የሚሉን ሰዎች አሉ። እኔ ደግሞ አንድም ቀን ቢሆን በዚህ ትግል ውስጥ አንጠፋም። በዚህ ትግል ውስጥ 24 ሰዓት አለን፣ ልንጠፋ አንችልም። እናንተ ከፈለጋችሁ የኛን ፕሮግራም የትም ማግኘት ትችላላችሁ ነው አቋሜ እና አዲስ ቻናል ስንከፍት ሁሌም ቻናሉን ለማግኘት በስልክ ቁጥሮቻችን ሲደመር 1720 ይሄን ቁጥር ያዙት። ሲደመር 1720 ነው ቁጥራችን። ሲደመር 1720 አድርጋችሁ የኤቢሲን ስልክ ልትይዙ ትችላላችሁ። በዚህ ስልክ ቁጥር ሁሌም ታገኙናላችሁ። ሊንኮቻችን ባይኖሯችሁ ሊንኮቻችንን በቀጥታ ማግኘት ትችላላችሁ። amarasat.org ላይ ሄዳችሁ ደግሞ ሳተላይት ዌብሳይቱ ላይ ገብታችሁ በቀጥታ ፕሮግራሙ እየሄደ ነው እየሄደ አይደለም የሚለውንም ማየት ትችላላችሁ። amarasat.org ላይ ላይቭ ስትሪም ስለሚያደርግ 24 ሰዓት የሳተላይቱ ስርጭት በቀጥታ ስለሚተላለፍ እዛ ላይ ታገኙታላችሁ ለማለት ነው። ስለዚህ እናንተ እስካላችሁ ድረስ በየዕለቱ እየመጣችሁ ፕሮግራሙ ተደራሽ እንዲሆን ካደረጋችሁት በእኛ በኩል ምንም በየሰዓቱ በየደቂቃው አለን ማለት ነው። በዚህ ትግል ውስጥ አለን። አንድ ምነግራችሁ ነገር ምንድነው፣ በዚህ ትግል ውስጥ እንድንበረታ ከሚያደርጉን እስከመጨረሻው ድረስ በዚህ አገዛዝ እና ይሄንን አገዛዝን በተመለከተ ያዝነው አቋም ትክክል እንደሆነ የሚያረጋግጡልን በህዝባችን ላይ የታወጀው ጦርነትና ከህዝባችንን ከፍጅት ለማውጣት የሚደረገው ጥረት ውስጥ ያ ሳይሳካ የትኛውንም አይነት አፈና የትኛውም አይነት ጥቃት አያስቆመንም እላለሁ፣ በተደጋጋሚ እላለሁ እና እነዚህን ነገሮች እምላቸው just for the sake of saying አይደለም ለማለት አይደለም እምላቸው ማለቴ ነው። የቆረብኩበት ጉዳይ ነው የአማራ ጉዳይ እና ልፈታው የማልችለው ጉዳይ ነው፣ ልተወው የማልችለው አጀንዳ ነው እና ምንም አይነት ጥቃት እንዳልኩት የስነ ልቦና አካላዊ whatever ጥቃት ሁሉንም ለመቋቋምና ለመመከት የሚያስችል ዝግጅት የስነ ልቦና ዝግጅት አድርገንበት የገባንበት ትግል ነው ማለቴ ነውና በዚህ ትግል ውስጥ በእውነት ቅንጣት ያህል የሚያስፈራን ነገር ቅንጣት ያህል የሚያበሳጨን ነገር ወይንም ደግሞ አንገት የሚያስደፋ ነገር አይገጥመንም። የአማራ ህዝብ የመጣበት ሂደት በራሱ ለኔ የነጻነት ያህል ነው።
ሂደቱ የመጣንበት መንገድ ያለፍናቸው ነገሮች አሁን የደረስንበት ደረጃ እና እናንተ የምታውቁትና ማታውቁት በጣም በርካታ ነገር አለ በዚህ ትግል ውስጥ በጣም በርካታ የሚሰራ ስራ አማራን ትግል እናውቃለን የሚሉ ሰዎች አብዛኞቹ የማያውቋቸው በእውነት የማይገነዘቧቸው በጣም በርካታ ድስት ነው የተጣለው በጣም በርካታ ስራ የሚሰራው የአማራ ህዝብ የሆነ ቀን ከእንቅልፉ ሲነሳ ተአምር እንደሚያይ እርግጠኛ ነኝ የሆነ ቀን በምስራቅ አፍሪካ ቀጠና የዓለም አቀፉ ማህበረሰብ የሆነ ቀን ከእንቅልፉ ገራማን ነው ብሎ ሲነሳ በጣም በርካታ ነገር ተቀይሮ እንደሚያይ ቅንጣት ያህል አልጠራጠርም በጣም በጣም ግዙፍ ታሪካዊ ጉዞ ነው የአማራ ህዝብ እያደረገ ያለው የኢትዮጵያ ህዝብ እያደረገ ያለው ተጋድሎ ኢትዮጵያንም የሚመጣን ትግል በሁሉም የኢትዮጵያ ህዝብ እኩል ያ ትግል እየተደረገ እንዳልሆነ ገነዘባለሁ ግን ደግሞ የሚያኮራ ነገር እንደምንመለከት ደግሞ ቅንጣት ያህል ጥርጥር የለኝም ምክንያቱም የሚሰራውን በደንብ ገነዘባለሁ አውቃለሁ ናው አንድ ነገር ዛሬ ያየሁት አንድ ዘገባ ነበር ይሄ ዘገባ የቢቢሲ ዘገባ ነው ቢቢሲ አፋን ኦሮሞ በኦሮምኛ ቋንቋ የሚያሰራጨው ፕሮግራም ላይ አክቲቭሊ ይሰራል ቢቢሲ በነገራችን ላይ ያው እንዳልኩት የአማራ ተቋማት ያለነውም የአማራ ተቋማት እንድንሰማ አይፈቀድልንም ታፍነን ነው የምንሰራው ተቋማቶቹ ፕላትፎርሞቹ አይፈቅዱልንም የወገኖቻችንን ስቃይና ሰቆቃ እንድንናገር ህዝባችንን ከጥቃት ለመከላከል ድምጹን ለማሰማት የምንሰራውን ስራ አብዛኛው ፕላትፎርም አይፈቅድልንም የሌሎቹ የምዕራባውያን ሚዲያዎች ደግሞ ኢትዮጵያ ውስጥ የሚገኙ የሌሎች ብሔረሰቦችን ቋንቋ ፕሮግራሞችን ጭምር ያሰራጫሉ ስለዛ ማህበረሰብ ኑሮ ባህል ትምህርት ጤና ሰፊ ፕሮግራም ይሰራሉ በአማርኛ ቋንቋ የሚሰራጩ ደግሞ በዛው ሀገራት ኦን የሚደረጉ ተቋማት ደግሞ ስለአማራ ህዝብ እና ስለአማራ ህዝብ ሰቆቃና መከራ አልፎ ምናልባት በ3 ዓመት አንድ ዘገባ ቢሰሩ አንድ ዘገባ አስተዋውሳለሁ በአማራ ሴቶች ላይ የተሰራውን ጥቃት ያም አሸናፊ ሆኗል የቢቢሲ ዶክመንተሪ በነገራችን ግን አንድ ዘገባ once in a while በስንት ዘመን አንዴ ትዝ ሲላቸው ከዛ ውጪ በነዛ ፕሮግራሞቹ ላይ የሚቀርቡትም ሰዎች የአማራን ድምጽ የአማራን ፍላጎት የሚናገሩ ግለሰቦች አይደሉም በአማራ በቢቢሲም በዶቼ ቬሌም በሌሎችም ቋንቋ ፕሮግራሞች ላይ በአማርኛው ፕሮግራሙ ላይ ቀርበው የምትሰሟቸው ሰዎች ስለ አማራ ሊናገሩ አይችሉም ፕሮግራሞቹም የአማራ ጉዳይ አይደሉም የኢትዮጵያን ጉዳይ ነው ከቨር የሚያደርጉት እዛም ላይ የሚቀርቡት የአብይ አህመድ ባልደረቦች ወይንም ደግሞ ሌሎቹ ናቸው የሚቀርቡት የአማራ ጉዳይ የሚነሳባቸው አይደሉም ለአማራ ደግሞ ፕሮግራምም ቴሌቪዥንም አቋቁመን ለራሳችን ወገን ያለነው እኛው ራሳችን ነን ብለን ደግሞ ልንናገር ስንል አንናገርም እንዳንናገር እንደረጋለን የተለየ ነገር ላይቭ ጦርነትን ስትሪም የሚያደርጉ አሉ አሁን የሶማሊያን በተመለከተ አሁን ቀደም የሞቃዲሾን በተመለከተ ቀጥታ ቁጭ ብዬ ቤት ላይቭ ሞቃዲሾ ምን እየተደረገ እንዳለ ከ5 በላይ ቻናሎች ላይቭ በዓለም አቀፍ ታዋቂው ጦርነቱን ቀጥታ ላይቭ ያሰራጩ ነበር እያየው ከ3 ሚሊዮን በላይ ሰብስክራይበር ያላቸው ትልልቅ የምዕራባውያን ተቋማት በቀጥታ ከተማውን እያሳዩ ከተማ ውስጥ ያለውን ሁኔታ ያሳያል እኔ የአማራውን ህዝብ ልቄትና ጦርነት አላሳይ በጣም ተጠንቅቄ ህግና ስርዓትን አክብሬ ትንሽ ምስል የአማራ አርሶ አደሮች ሲናገሩ እሱን ነው ማሳይ ጦርነቱን ላይቭ አሳይቼ አላውቅም ምርኮኞችን አሳይቼ አላውቅም በየለቱ የሚማረከውን በየለቱ የሚሰዋውን አቅርቤው አላውቅም በጣም በጥንቃቄ ነው የምንሰራው ግን እሱም ቢሆን ዲፕላትፎርም ይደረጋል ህዝባችንን እንድናነቀው ለህዝባችን እንድንሰራ ለህዝባችን እንድንታገል አያደርግም ያለው ሲስተም በጣም በርካታ አፈና ነው ያለው እውነት ለመናገር ማለት ነው ግን ለምን እንደምንቆም በዚህ ትግል ውስጥ ለምን እንደማንተኛ ሰዎች ማወቅ ያለባቸው ይመስለኛል እኔ
የአማራ ህዝብ ነፃ እስኪወጣ ድረስ ህይወታችንን ሙሉ ዴዲኬት የምናደርግለት ሌላ ግብ የለንም ብዬ በድፍረት በቃል ሁሌም ለራሴ ቃል የምገባው ሁሌም ለጓዶቼ ቃል የምገባው አሳክቸው ብቻ የማርፍበት ጉዳይ እንደሆነ በግልጽ ማስቀመጠው ጉዳይ ነው። የአማራን ህዝብ ለመከራና ለጣፈንታው ትተን ቤታችን ገብተን እንደማንተኛ መታወቅ መቻል አለበት። በቃ እኔ በህይወቴ ውስጥ አስፓየር የማደርግለት ሌላ ግብ የለም ብያለሁ። የቆረብኩበት ጉዳይ አለ። እሱም የአማራ ጉዳይ የአማራ ኮዝ ነው። ይሄንን የአማራ ህዝብ እልቂት መከራ ቀይረ ነው ኢትዮጵያንና ኢትዮጵያንም የጉዞ ሂደት ቀይሰን በሌላ መንገድ ኢትዮጵያ እንድትፈስ እና ህዝቦቿም የመጡበትን ረጅም መንገድ ሊያስቀጥሉ የሚችሉበትን የተሻለ መንገድ አቅጣጫ ለመቀየስ ማድረግ ያለብንን ሁሉ እንድናደርግ ነው። ከዛ በተለየ ግን እንደው ስላፈንከን ምን ስላልከን ዲፕሎትፎርም ስለተደረገን የምንቆመው ጉዳይ አይደለም። በርካታ ሚሊዮኖች ጋር የምንደርስበትን ፕላትፎርም ነው እየፈጠርን ይሄን ያለ ነው። ደስ የሚለኝ ግን በጣም የሚገርም ህዝብ ፈጥረናል እና በጣም የሚያኮራ ትልቅ ህዝብ ፈጥረናል። ሚረዳ ፕሮግራማችሁ ለምንድን ነው ዛሬ የጠፋው? የት ነው የገባችሁት? የሚል ላኩልን ሊንኩን። የት ነው ያላችሁት? በምን እንምጣ? በምን እናግዝ? የሚል ግማሹ ሙዚቃ ይልካል፣ ግማሹ እንትንና ቀናብረን እንላክ ይላል፣ ግማሹ በእውነት በጣም የሚያኮራ ይሄንን ህዝብ ማገልገል ትልቅ ክብር፣ ትልቅ ሽልማት ነው እና በጣም የሚያኮራኝ ነገር በህይወቴ ውስጥ ትልቁ የኔ ላይፍ ታይም አኮምፕሊሽመንት የአማራን ህዝብ ማገልገል መቻሌ ነው። ይሄ ነው ትልቁ ነገር። አሁን ቢቢሲ በዘገባው ወደሱ ልምጣላችሁ። በታከለ ኡማ የተሰራን አንድ ሃይ ስኩል እያሳየ ኦሮሚያ ውስጥ ታከለ ኡማ የገነባውን ሃይ ስኩል እያሳየ ተመለከትኩኝ። ቢቢሲ ታከለ ኡማ ያሰራው በሆዴዶች እያስገነቧቸው ያሉ ትምህርት ቤቶችን በኦሮሚያ ውስጥ ምን አይነት ሃይ ስኩሎች እየተገነቡ እንዳሉ ትምህርት ቤቶች እያስቃኘ ነው። በተመሳሳይ በቅርብ ጊዜ እንግዲህ ከአማራ ክልል ሊደርሱኝ የነበሩ የትምህርት ቤቶችና አጠቃላይ ትምህርት ሪፖርትን መታቆት ነው። ግን የተወሰነ ማሳያ ሁለቱን ማንጸሪያ ለምን መተኛት እንደሌለበት አማራው ለምን መከፈል ያለበትን ሁሉ መክፈል እንዳለበት ለምን ይሄንን ጊዜ ህዝብ በሌላው ሀገሪቱ ውስጥ ያለውንም ህዝብ እንዴት እንቅልፍ የሚሰጥ ነው ሆኖ ታገኙታላችሁ። ይሄንን ነው አሁን በኦሮሚያ ውስጥ ምንም መሰረተ ልማት የለም፣ የኦሮሞ ህዝብ ገብቶ አይወጣም የሚለው ነገር እንዳለ ሆኖ የሰላም እጦቱ እንዳለ ሆኖ ግን ደግሞ ይሄ አገዛዝ ምን እየፈጠረ እንዳለ በሀገሪቱ ውስጥ ምን አይነት ህዝብ እየፈጠረ እንዳለ የጦርነቱን ሌሎች ዳይሜንሽኖች አሁን በእናንተ በምታውቁት አይነት ወታደር ብቻ ገብቶ ህዝብ የሚገድል የሚዘፍርበት የሚያቃጥልበት እናቶች የሚደፍርበትን ሁኔታ ብቻ አይደለም የምነግራችሁ። ገብቶ አገዛዙ የአማራ ትምህርት ቤቶችን በድሮን ማውደሙን ጤና ጣቢያውን ማውደሙን ብቻ አይደለም የምነግራችሁ። ከጦርነቱ በፊት የነበረው ስታቲስቲክስ አስደንጋጭ ነበር። ከጦርነቱ በኋላ ምን ሆነ የአማራ ክልል ብላችሁ ጠይቁ። ዛሬ በአርሲ ክርስቲያኖች ታቦታትን ይዘው ሲሰደዱ የሚያስለቅስ ነገር ተመልክተናል። እኔ ኢሞሽናል እንድትሆኑ አይደለም የማነሳው። እኔ ኢሞሽናል ያደርገኛል አንዳንድ ነገር፣ ግን ስሜታዊ የሚያደርጉኝ ነገሮች አሉ። ግን ይሄንን በምን መንገድ መሻገር እንዳለብኝ ስለማውቅ አላለቅስም። እንደዛ አይነት ስሜት እንዲሰማኝ አልፈቅድም። ለራሴ ውስጤ ማዘን ነገር አለው። የሚያስለቅሱ ከሰዎች ጋር ይሄ እንዴት ሆነ ብሎ እሪ ብለህ እንድትጮህ የሚያደርጉ ነገሮች አሉት። ህመም አለው። በሀገር መከዳት ከባድ ነው። በሀገር መጠቃት ከባድ ነው። በሀገር የጦርነት ሰለባ መሆን በጣም ከባድ ነው። ሀገር ጦርነት ያወጀችበት ህዝብ በጣም 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 ከባድ ሁኔታ ውስጥ ነው የሚገባው። የኢትዮጵያ መንግስት ነኝ የሚለው አካል በአንድ ሀገር ውስጥ
አንድን ማህበረሰብ ለይቶ በጠላትነት ፈረጁ። ከመቶ ዓመታት በፊት እነ ሽመልስ አብዲሳና አብይ አህመድ ሳይወለዱ